በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት። ለዚህ ሰዓት ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ዛሬ የምናየው ደግሞ ምስጢረ ንስሐ ክፍል 3 ነው። ምስጢረ ንስሐ ክፍል 3 ንስሐ ስለገቡ ሰዎች በተመለከተ የምናይበት ክፍል ነው። በነገራችን ላይ ምስጢረ ንስሐ እጅግ በጣም ወሳኝና አስፈላጊ ትምህርት ነው። ሁሉም ሰው ሊከታተለው፣ ሁሉም ክርስቲያን ሊያውቀው፣ ሊረዳውና ሊገነዘበው የሚገባ ትምህርት ነው። ምክንያቱም ሰዎች ነን፣ ኃጢአት እንሰራለን፣ እንበድላለን። ኃጢአት ከሰራን ከበደልን ደግሞ ግዴታ ንስሐ መግባት አለብን። ንስሐ ስንገባ ደግሞ በምን መልኩ መግባት አለብን? እንዴት ብንገባ ነው ንስሐችን እግዚአብሔር ሊቀበል የሚችለው? ኃጢአታችን በደላችን ሊደመስልን የሚችለው ነገር በምን መልኩ ንስሐ ብንገባ ነው ብንናዘዝ ነው የሚለው ነገር ምስጢረ ንስሐ አጉልቶ አስፍቶ የሚያሳይ የትምህርት ክፍል ነው። ስለዚህ ማንኛውም ክርስቲያን ይህን ትምህርት እንዲከታተለው በፍቅር ላሳስብ ወዳለሁ። እንግዲህ ዛሬ የምንመለከተው ንስሐ የገቡ ሰዎችን በተመለከተ ነው። ከመጽሐፍ ቅዱስ እያነሳን እያጣቀስን የምናይ ይሆናል። ንስሐ የገቡ ሰዎችን በተመለከተ እንግዲህ የመጀመሪያ ንስሐ የገባው ሰው ማን ነው ካላችሁኝ፣ የመጀመሪያ ኃጢአት የሰራው ሰው ነው። የመጀመሪያ ኃጢአት የሰራው ሰው እሱ የመጀመሪያው ንስሐ ገቢ እሱ ነው ሊሆን የሚችለው። ምክንያቱም ካልን የመጀመሪያ ኃጢአት የሰራው ሰው የሚታወቅ ስለሆነ ያ ኃጢአት የሰራው ሰው ማን ነው ካልን አባታችን አዳም ነው። አባታችን አዳም ኃጢአት ሰርቷል፣ እግዚአብሔርን በድሏል፣ ሕጉን አፍርሷል፣ ትእዛዙን ጥሷል፣ ዕፀ በለስን በልቷል፣ ከገነት ወጥቷል፣ ከእግዚአብሔር ተጣልቷል፣ ክብርን አጥቷል፣ በመንጸፈ ደይን ተጥሏል፣ የዲያብሎስ ባሪያ ሆኗል። ስለዚህ በዚህ ሁሉ በኃጢአትና በበደል ውስጥ ሲኖር ሐዋርያው ቅዱስ ጳውሎስ እንደተናገረ በአንድ ሰው ምክንያት ኃጢአት ወደ ዓለም ገባ እንዳለ ያ በአንድ ሰው ምክንያት ኃጢአት ወደ ዓለም ገባ የተባለው አዳም ስለሆነ እግዚአብሔር ኃጢአቱን ይቅር እንዲልለት በደሉን እንዲደመስስለት ወደ አምላክ ወደ እግዚአብሔር ተማጽኗል። ምክንያቱም የመጀመሪያ ኃጢአት የሰራ ሰው አዳም ስለሆነ ማለት ነው። እና ማረኝ ብሎ ይቅር በለኝ ብሎ ንስሐውን እንዲቀበልለት ሱባኤ ገብቶ ቀኖና ይዞ እግዚአብሔርን ጠይቋል። እግዚአብሔር ደግሞ መቼስ የሚመለሱትን እጁን ዘርግቶ የሚቀበል አምላክ ስለሆነ፣ ርኅሩህ አምላክ ስለሆነ፣ ቸር አምላክ ስለሆነ፣ ይቅር ባይ አምላክ ስለሆነ፣ መሐሪ አምላክ ስለሆነ ኃጢአቱን ንስሐውን ተቀብሎለታል፣ በደሉን ደምስሶለታል። ንስሐውን ተቀብሎለታል ማለት በደሉን ደምስሶለታል ማለት ምን ማለት ነው? ከ5500 ዘመን በኋላ ተወልጄ አድንሃለሁ ብሎ ቃል ገብቶለታል ማለት ነው እንጂ ወዲያው ንስሐው ተቀብሎለታል ማለት ኃጢአቱ ተሰርዮለት በቃ ወደ ገነት ገባ ማለት ግን አይደለም። ሐዋርያው ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 4 ቁጥር 4 ላይ እንደነገረን የዘመኑ ፍጻሜ በደረሰ ጊዜ ከሕግ በታች ከሴት የተወለደውን ልጁን ልኮ አዳነ እንዳለ ወልደ አብ ወልደ ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስ ከድንግል ማርያም ተወልዶ በመስቀል ላይ ሰቅሎ ሥጋውን ቆርሶ ደሙን አፍሶ ከሞተ ሥጋ ከሞተ ነፍስ አዳምን እንዳዳነው ለመናገር ተፈልጎ ነው። ስለዚህ የመጀመሪያው ኃጢአት የሰራ ሰው ማን ነው የምትባሉ? አዳም ነው። የመጀመሪያው ንስሐ የገባ ሰው ማን ነው የምትባሉ? ደግሞ አዳም አባታችን ነው፣ እሱ ራሱ ነው ብለን መመለስ እንችላለን ማለት ነው። እንግዲህ የመጀመሪያው ሰው ተነሳ ይሄው ንስሐ የገባው ሰው አዳም ሲሆን፣ ሁለተኛ ደግሞ እስራኤላውያን ናቸው። እስራኤላውያን እግዚአብሔርን በድለውታል፣ አሳዝነውታል፣ አስከፍተውታል። ምክንያቱም ለእስራኤል ያደረገውን እግዚአብሔር ለማንም አላደረገ። እውነት ለመናገር እንደዚህ የተንከባከበው ሕዝብም የለም። ምክንያቱም እግዚአብሔር እስራኤል ማለት ራሱ እስራኤላውያን ብለን ስንጠራቸው ዕብራውያን ስንል እስራኤላውያን ስንል የእግዚአብሔር ሕዝብ ማለት ነው። የተመረጠ የእግዚአብሔር ሕዝብ ማለት ነው። መመረጣቸውን ያላጸኑ፣ በመመረጣቸው የተሳለቁ፣ እግዚአብሔር እየመራቸው በረከት እየሰጣቸው ጸጋ እያበዛላቸው በብዙ መንገድ እየባረካቸው የባረካቸውን እግዚአብሔር ግን አሳዝነውታል፣ አስከፍተውታል። ዛሬስ የሚባርከንን እግዚአብሔር፣ የሚመግበንን እግዚአብሔር፣ የሚያኖረን እግዚአብሔር፣ የሚንከባከበንን እግዚአብሔርን ያልበደልን ሰዎች አለን ወይ? ራሳችን ልንጠይቅ ይገባል። እስራኤል ዘሥጋን ብቻ አይደለም የምንወቅሰው፣ እኛ እስራኤል ዘነፍስ ነን። እስራኤል ዘነፍስ የተባለ እኛስ እግዚአብሔርን አልበደልነውም ወይ? እስራኤላውያን በድለውታል። እርግጥ ነው እግዚአብሔርን ምን ብለው የበደሉት? በእግዚአብሔር ፊት እንደገና ክፉ ነገር አደረጉ ይላል መጽሐፈ መሳፍንት ምዕራፍ 10 ቁጥር 1 ጀምራችሁ እስከ 18 ድረስ ያለው አንቡት እስኪ። ምን ይላል መሰላችሁ? እንደገና እስራኤላውያን ማንን በደሉት? እግዚአብሔርን በደሉት፣ አምላካቸውን በደሉት፣ ፈጣሪያቸውን በደሉት። ምን አደረጉ ካላችሁ በአሌምና አስታሮት የሚባሉ ጣዖታትን አመለኩ። ከኔ በቀር ሌላ አምላክ አይኖር ያለውን የእግዚአብሔርን ሕግ አፈረሱት፣ ትእዛዙን ጣሱ ማለት ነው። ስለዚህ ጣዖት አመለኩ፣ የእግዚአብሔር ቁጣም በእስራኤል ላይ ነደደ ይላል። ምክንያቱም ሕዝቤ ያላቸው አምላኬ ብለው መኖር ሲገባቸው፣ አምላካችን ብለው መኖር ሲገባቸው ከሱ ውጭ ሌላ አምላክ ፈለጉ ማለት ነው። ያ ማለት እንግዲህ በሚስት ላይ ውሽማ እንደመያዝ ይቆጠራል። ከሰው ከሚስቱ ከባሉ ውጭ ሲባልክ
አመንዝራ እንደሚባል ሁሉ እስራኤላውያን ከእግዚአብሔር ውጭ ሌላ ጣዖት በማምለክ አመነዘሩ ማለት ነው። እግዚአብሔርን በዚህ አሳዝነውታል፣ አስከፍተውታል። በእውነት እግዚአብሔርን በእንደዚህ አይነት ነገር ከማስቀናትም ከማስከፋትም እንዲጠብቀን በቸርነቱ እንዲጠብቀን የእሱ ቅዱስ ፈቃድ ይሁን እና በዚህ የተነሳ አሳዝነውታል፣ እግዚአብሔርን ነው። አስከፍተውታል፣ በድለውታል እግዚአብሔርን ነው እና ስለበደሉት ስላሳዘኑት እግዚአብሔር ደግሞ እስኪመለሱ ይጠብቃል። ካልተመለሱ ደግሞ አሳልፎ ይሰጣቸዋል እና ለፍልስጤማውያንና ለአሞናውያን አሳልፎ 18 ዓመት ሰጣቸው። አሞናውያንና ፍልስጤማውያን 18 ዓመት አስጨንቀው ገዟቸው ነው የሚለው። ወዳጅ አንተ ራስን በፍቅር ለእግዚአብሔር ካላስገዛህ መጨረሻ ላይ ለዲያብሎስ ነው ተላልፈ የምትሰጠው። አስጨንቆ የሚገዛ ዲያብሎስ ነው የሚሰለጥንብህ። እግዚአብሔር በፍቅር ይገዛል፣ ዲያብሎስ ግን አስጨንቆ ይገዛል። እግዚአብሔር በፍቅር ይቀበላል፣ ዲያብሎስ ግን በጭንቅ ያኖርሃል። ያውን ደግሞ በመከራ ውስጥ በጽኑ መከራ ውስጥ ማለት ነው እና ከዚህ የተነሳ 18 ዓመት ሙሉ በመከራ ውስጥ በችግር ውስጥ በባርነት ውስጥ ከኖረ በኋላ አንድ ነገር አስታወሱ። ይህ ሁሉ መከራ የመጣብን ምክንያት ምንድን ነው ብለው ጠየቁ። ምንድን ነው ይህ ሁሉ መከራ የመጣብን? ይህ ሁሉ ሞት፣ ይህ ሁሉ ጥፋት፣ ይህ ሁሉ በሽታ፣ ይህ ሁሉ ረሃብ፣ ይህ ሁሉ ጭንቀት፣ ይህ ሁሉ መሰደድ የመጣው ከምንድን ነው ብለን መጠየቅ መቻል አለብን። ከኛ ኃጢአት ከኛ ጉለት ነው ወይስ ከምንድን የሚለው ነገር። በምድር ላይ በዓለም ላይ ሁሉ የሚመጣው መከራ ጥፋት ከማንም አይደለም፣ እኛ ከምናመጣው ነው። እግዚአብሔር ሞትን አልፈጠረም ማለት የተባለው ነገር ግን ክፉዎች ሰዎች ጠሩት አመጡት ነው የሚለው እና ባልንጀራ ማድረጉት ነው የሚለው። ይገርማቸዋል። ስለዚህ ክፋትን ሁሉ ምን ፈጥረው እኛ ነው። የክፋት ምንጭ ሆኖ ዲያብሎስ ያማከረናል። እኛ ደግሞ ክፋት ለመፈጸም እንሯሯጣለን ማለት ነው። መድኃኒዓለም በእውነት በማስተዋል እንድንኖር በቸርነቱ ይርዳል። እናም በዚህ የተነሳ እግዚአብሔርን ያሳዘኑበት ምክንያት ምንድን ነው ብለው ሲጠይቁ ራሳቸውን ጣዖት በማምለክ እንደሆነ ገባቸው። ጣዖት በማምለክ እግዚአብሔር እንዳሳዘኑት እግዚአብሔር እንደረሱት ገባቸውና እንዲህ ብለው ግን ጸለዩ ይላል። አንተን በድለናል እኛም ኃጢአት ሰርተናል። አየህ፣ አንተን በድለናል እኛም ኃጢአት ሰርተናል። እግዚአብሔር ሆይ ማረን፣ ከጠላትም እጅ አድነን፣ አንተ የወደድከውን አድርግብን አሉ ይላል መጽሐፈ መሳፍንት ምዕራፍ 10 ላይ። አንተን በድለናል ወገኔ። እግዚአብሔርን ያልበደልክበት ቀን አለ ወይ? እግዚአብሔርን ያላሳዘንክበት ቀን አለ ወይ? እግዚአብሔርን ያላስከፋንበት ቀን አለ ወይ? እስኪ ራሳችን ጠይቅ። በየቀኑ እግዚአብሔር የምንበድል፣ በየቀኑ የእግዚአብሔር ስም በከንቱ የምንጠራ፣ በየቀኑ ወደ ጣዖት ቤት እግራችን የሚገሰግስ፣ በየቀኑ ወደ ጠንቋይ ቤት የምንሄድ፣ በየቀኑ ሟርት ጠሪዎች ወደ ሟርት ጠሪዎች የምንሄድ ሰዎች እግዚአብሔርን ምን ያክል እንዳሳዘን ነው ብሎ ምን እንዳስከፋ ነው ከዚህ ልንረዳ ልንገነዘብ ይገባናል ማለት ነው እና ስለዚህ ምንድነው የሚለው? እግዚአብሔርን በድለናል፣ ኃጢአት ሰርተናል፣ ነገር ግን ከዚህ ሁሉ መከራ አውጣን፣ ከጠላትም እጅ አድነን፣ አንተ ግን የወደድከውን አድርግብን። ምክንያቱም ሰው ጨካኝ ነው፣ እግዚአብሔር ግን ቸር ነው። ሰው ክፉ ነው፣ እግዚአብሔር ግን ደግ ነው፣ መልካም ነው። ስለዚህ እግዚአብሔር መልካም እንደሆነ ተረዱ፣ ተገነዘቡና ኃጢአታቸውን በደላቸውን ይቅር እንዲላቸው ወደሱ እንዲመልሳቸው፣ ነገር ግን ቢቀጣቸው እንኳን በጠላት ከሚቀጡ በሱ እጅ መቀጣት እንደሚሻላቸው ሲማጸኑ እግዚአብሔር ነፍሳቸውን እንደቀበለላቸው በደላቸው እንደመሰላቸው ወደ ቀደመ ክብራቸው መለሳቸው፣ ወደ ሀገራቸው ገቡ ማለት ነውና እግዚአብሔር አምላካችን ኃጢአት በደላችን ይቅር እንዲለን የሱ ቅዱስ ፈቃዱ ይሁንልን። እንግዲህ በሶስተኛ ደረጃ ደግሞ በዚህ ትምህርታችን ላይ የምናነሳው ንስሐ የገባ ሰው ኃጢአት ሰርቶ ንስሐ የገባ ንስሐውም ተቀባይነት ያገኘለት ሰው ማን ነው ብለን ከጠየቅን አባታችን ዳዊት ነው። ዳዊት እንደምታውቁት ንጉስ ነው። ገና ከብላቴናነቱ ጀምሮ የተመረጠ ነው። በእስራኤል ላይ ንጉሱን የተሾመ ሰው ነው። 7 ሀብታት ያለው ሰው ነው። እግዚአብሔር ራሱ እንደ ልቤ ያለው ሰው ነው። ነገር ግን እንደ ልቤ የተባለው ሰው እግዚአብሔርን በድሎ ተገኘ። እንደ ልቤ ያላችሁት እንደ ራሴ ያላችሁት ወዳጃችሁ በእናንተ ላይ ሲያስር ስታገኙት ምን ትላላችሁ? በእናንተ ላይ ክፋት ሲሰራ ብታገኙት ምን ትላላችሁ? በእናንተ ላይ የማይሆን ነገር ሲጎነጉን ብታገኙት ምን ትላላችሁ? እና የዳዊት ጉዳይ የሚሆነው እንደዚህ ነው። እንደ ልቤ ያለው እግዚአብሔር እንደ ልቤ ብሎት ሳለ ነገር ግን በዛ እንደ ልቤ በተባለው ሰው ላይ ኃጢአት ሰልጥኖበት ደግሞ እናገኛለን። ሰው እንደዚህ ነው መቼም የተናደው ለሰው ዘንድ ለተራይ ተፈጻሚቱ የሚባለው ለዛ ነው። ሰው ፍጻሜውን ሳታይ አታመስግን የሚባለው ለዛ ነው። ወደ መቃብር እስካልወረድክ ድረስ ነገ ምን ነገር እንደሚቀየር እንደሚለወጥ ታውቁ። ዛሬ ጻድቅ የነበረው ነገ ኃጥእ ሊሆን ይችላል። ትላንት ቅዱስ የነበረው ዛሬ ደግሞ እርኩስ ሊሆን ይችላል። እናም ዳዊት እንደ ልብ የተባለው ሰው እግዚአብሔርን አሳዘነ በሁለት መንገድ። ዋናነት ሁለት ነገሮች ናቸው። አንደኛ የሰውን ሚስት ቀምቷል። ሁለተኛ ደግሞ ኦሪዮን የተባለን ሰው አስገድሏል። ሰውን በማስገደልና የሰውን ሚስት በመቀማት እግዚአብሔርን በድሏል። አሳዝኖታል፣ እግዚአብሔርን አስከፍቶታል። መጽሐፈ ሳሙኤል ካልዕ ወይም ሁለተኛው ሳሙኤል ምዕራፍ 12 ቁጥር 1 ላይ ጀምራችሁ ብታነቡ ታገኙታላችሁ። እግዚአብሔርን ምን ያክል እንዳሳዝነው፣ ምን ያክል እንዳስከፋው፣ ሰውን በመግደል የሰውን ሚስት በመቀማት እግዚአብሔር ምን ያክል እንዳዘነበት
ነገር ግን እግዚአብሔር የሚያሳዝን የሚያስከፋ ነገር ቢያደርግ እግዚአብሔር ቸር ነውና ከኃጢአቱ ተመልሶ ባለፈው እንደየነው ከኃጢአቱ ተመልሶ በሕይወት ይኖር ዘንድ እንጂ ይሞት ዘንድ የማይፈቅድ ጌታ እግዚአብሔር ስለሆነ ከዛ ከኃጢአቱ ከበደሉ የሚያወጣው ለንስሐ የሚያበቃው ነብይን ነበር ወደ ዳዊት የላከለት። የሚገርማችሁ ነገር ይሄ ነው። ዛሬም ወደኛ ኃጢአት ብንሰራም በደል ብንበድልም ክፉ ነገር ብናደርግም ከኃጢአታችን እንድንወጣ ከበደላችን እንድንወጣ ከክፋታችን እንድንመለስ ካህናቱን ይልክልናል፣ መልእክተኞቹን ይልክልናል፣ አገልጋዮቹን ይልክልናል፣ መምህራኑ ይልክልናል። ለምን ካልን ተመለሱ ሌሉን የንስሐ ፍሬ እንድናፈራ የጽድቅ ፍሬ እንድናፈራ በቅድስና እንድንመላለስ ከኃጢአት አረንቋ ውስጥ እንድንወጣ ከበደል ባህር ውስጥ እንድንወጣ እና ወደ እግዚአብሔር እንድንመለስ ኃጢአትን እርም እንዲሆንብን እርም ብለን ኃጢአትን እንድንተወው ወደሱ እንድንመለስ እግዚአብሔር አገልጋዮቹ ይልካል። ወደ ዳዊት የሚላከው ነብዩ ናታን ነው። ነብዩ ናታን ላከው። ናታን በጥበብ ወደ ንጉሱ የገባው በሚገርም ሁኔታ እንደው ታሪኩን ሙሉ ብታነቡ በጣም ደስ ይለኛል። ንጉስ ነው። ስለዚህ ንጉስ አንተ ኃጢአተኛ ቢባል አንተ ነፍሰ ገዳይ ቢባል ደስ አይለውም። ኃጢአቱ እንደተገለጠበት እንደታወቀበት ካወቀ በራሱ ነብዩን ሊገለው ስለሚችል ማለት ነው። ያ ማለት ደግሞ ተጨማሪ ሌላ ኃጢአት ነው ሊሰራ የሚችለው እና እንደዛ እንዳይሆን ምንድነው ያደረገው ካልን ታሪኩ እንደሚነግረን እንደሚያሳየን በመጽሐፍ ቅዱስ ተጽፎም እንደምናገኘው በጥበብ ነው የገባው። የእግዚአብሔር ሰዎች ጥበበኞች ናቸው፣ አስተዋዮች ናቸውና ንጉስ ሆይ አለው አቤት በአንድ ሀገር ውስጥ አንድ ድሃና አንድ ባለጸጋ ይኖራሉ ብሎ ነገረው። በአንድ ሀገር ውስጥ አንድ ባለጸጋ ማለት ባለጸጋ አለ ድሃ አለ። ልክ ነው። በአንድ ከተማ ውስጥ በአንድ ሀገር ውስጥ ድሃ አለ ባለጸጋ አለ፣ ሀብታም አለ ድሃ አለ፣ ያገኛለ ያጣለ፣ የተጣለለ ኑሮ የሚኖር አለ፣ እንደገና ደግሞ በነጣ በገረጣ ድሃ ውስጥ የሚኖር አለ፣ በተሻለ ባማረ በተሽቆጠቆጠ በተዋበ ቤት ውስጥ የሚኖር አለ፣ እንደገና ደግሞ በበረንዳ የሚያድር አለ። ስለዚህ ይሄ የዓለም እውነታዋ ገጽታ የምናገኘው እዚህ ላይ ነው። የዓለም እውነተኛ ገጽታ ያሳየ መልእክት ወይም ቃል ነው። ይህ ቃል በአንድ ከተማ ውስጥ አንድ ድሃ አንድ ባለጸጋ አለ። እናም ወደ ባለጸጋው ቤት ምን መጣ? እንግዳ መጣ። ወደ ባለጸጋ ቤት እንግዳው ብዙ ነው የሚመጣው። ታዳሚው ብዙ ነው፣ ተጋባዡ ብዙ ነው። ወደ ድሃው ማንም አይሄድም። ቢታመም የሚጠይቀው ቢደሰት ደስታውን የሚጋራለት የለም፣ ይታወቃል። ስለዚህ ወደ ባለጸጋው ቤት መጣ። ባለጸጋው እንግዳ ሲመጣበት አርዶ አወራርዶ መጋበዝ ፈለገ። ነገር ግን ከመንጋው ከከብቱ ከበጎቹ ከፍየሎቹ አንድ ማለት ግን አልፈለገም። መጨረሻ ላይ ወደ ድሃው አንድ በግ ነበረውና ድሃው የዛን የድሃውን አንዱን በግ ወስዶ አርዶ እንግዳ ጋበዘበት። እሱ በሺ የሚቆጠር በግ አለው፣ በሺ የሚቆጠር ፍየል አለው፣ በሺ የሚቆጠር በሬ አለው። ያን ሁሉ ትቶ ግን የድሃውን አንዷን በግ ወስዶ አረደው ነው የሚለው። በጣም የሚገርም ነገር ነው ይሄ። ዛሬ በዘመናችን የሚሰራ ግፍ ይመስለኛል። ምን ያመጣል? ድሃ ነው። ወረዳም ቢሄድ ክፍለ ከተማም ቢሄድ መንግስት ጋርም ቢሄድ ቀድሜ እኔ መንገድ ዘጋበታለሁ ያለ ይመስላል ይሄ ሰው። በነገራችን ላይ የድሃን ጩኸት ማን ይሰማል? የችግረኛን ጩኸት ማን ይሰማል? የሀዘንተኛን ጩኸት ማን ይሰማል? የባለጸጎች ድምጻቸው ይሰማል፣ ንግግራቸውም ያምራል። እነሱ ሲናገሩት ንግግሮች ሁሉ አስቂ ናቸው። እነሱ ሲናገሩት ያስጨበጭባል። የድሃውን ግን ልቅሶውን የሚሰማለት የለም፣ ሳቆንም የሚያጅብለት የለም። ስለዚህ ድሃውን በዚህ ልክ በደለው። አንዲት እንደ ልጁ የሚያያትን በግ ወስዶ አረደበት፣ ወሰደበት ሲለው ንጉሱ ይሄን ያደረገ ሰው ይሄን የፈጸመ ሰው እኔ በምመራው ሀገር ውስጥ ካለ ፈጽሞ ይገደል። ፈጽሞ ምን ይበል? ይገደል። መገደል ብቻ ሳይሆን ለዛ ሰው ደግሞ 4-5 እጥፍ አድርጎ ይመልሳል ይላል። የሚገርም እኮ ነው። በጣም በዚህ ምድር ላይ ቀላሉ ነገር ምን እንደሆነ ታውቃላችሁ ወገኖች? በሰው ላይ መፍረድ፣ ጣትን በሰው ላይ መቀሰር በጣም ቀላሉ ነገር ነው። ኃጢአት መስሎ የሚታየን በራሱ ኃጢአት መስሎ የሚታየን ሰው ሲሰራው ብቻ ነው። በደል መስሎ የሚታየን ሰው ሲሰራው ብቻ ነው። እኛ ስንሰራው ጽድቅ፣ ሰው ሲሰራው ኃጢአት መስሎ የሚታየን ሰዎች ብዙ ነን። እኛ የሰራነው ኃጢአት ሰዎች ላይ ስናየው ገኖ ይታየናል። ለምን እንላለን? እስኪ ወገኖቼ ወደ ሰው ከመቀሰራችን በፊት ወደ ራሳችን እንመልከት። በወዳጅ በጓደኛ በባልንጀራህ ላይ በአይን ውስጥ ያለውን ጉድፍ ከማውጣት በፊት በአንተ ላይ እንደ ግንድ የተጋደመውን ጉድፍ እስካውጣው የኃጢአት ጉድፍ፣ የበደል ጉድፍ፣ የርኩሰት ጉድፍ፣ የዝሙት ጉድፍ፣ የሱስ ጉድፍ፣ የስርቆት ጉድፍ፣ የዘረኝነት ጉድፍ አይናችን ሞልቶታል እኮ ወገኖቼ። እግዚአብሔር በቸርነቱ ይህን ቆሻሻ ከላያችን ላይ ያስወግድልን። እናም ይህን ያደረገ ሰው ሊገደል ይገባዋል፣ ሞት ይገባዋል ብሎ ንጉሱ ፈረደ። ንጉስ ዳዊት ምን አለ? በዚህን ሰዓት ነብዩ የእግዚአብሔር ሰው
ኦ ንጉሥ ፈታይ ከበርስከ ያ ሰው እኮ አንተ ነህ። ሌላ ሰው መስሎ ነው ወይ? ስለ ሌላ ሰው እየነገርኩ መስሎ ነው ወይ? እኮ ምሳሌ ነው። ይህን ያደረግክ እኮ አንተ ነህ። እግዚአብሔር እንዲህ ብለዋል፣ በአባቴ ቤት አሰልጠንኩ፣ በዚህ ታላቅ ህዝብ ላይ ሾምኩ፣ ንጉሥ አደረግኩ፣ ኃይልን ሰጠው፣ ስልጣን ሰጠው፣ ብርታትን ሰጠው። ከዚህ የቀረ ካለ ልጠይቀ ይገባል እንጂ እንዴት የሰውን ሚስት ትወስዳለህ? እንዴት ሰውን ትገላለህ? ብሎ እግዚአብሔር አዝኖብሃል አለው ይላል። ወገኖቼ እግዚአብሔር ስንት ቀን አሳዘን ነው? እግዚአብሔር ስንት ጊዜ አሳዘን ነው? እግዚአብሔር ስንት ጊዜ አስከፋ ነው? በብዙ ኃጢአት እግዚአብሔርን አልበደልነውም ወይ? እግዚአብሔርን አላስከፋነውም ወይ? የሰው ነገር በመውሰድ እግዚአብሔርን አላሳዘንም ወይ? የሰውን ደም በማፍሰስ እግዚአብሔርን አላሳዘንም ወይ? ምናልባትም እንደ ሰው መሳሪያ አግኝተን ባንተኩስም በአንደበታችን አልተኮስንም ወይ? በሐሳባችን አልተኮስንም ወይ? በስክሪቷችን አልተኮስንም ወይ? በእጃችን አልተኮስንም ወይ? በገንዘባችን አልተኮስንም ወይ? እግዚአብሔር ማስተዋል ይስጠን። እግዚአብሔር ማስተዋል ይስጠን። በእውነት በእንደዚህ ሁሉ ኃጢአት ውስጥ ያለን ሰዎች ነንና ወደ ንስሐ ልንመለስ ይገባል። እና በዚህ ሰዓት ያ ሰው እኮ አንተን ሌላ አይደለም። እግዚአብሔርን በድለኸዋል፣ አሳዝነኸዋል፣ አስከፍተዋል፣ አስቀይመዋል። በአንተ እግዚአብሔር አዝኗል ስለው ነብዩ ናታን ንጉሥ ዳዊት በዚህ ሰዓት ተጸጸተ። እውነትም ንስሐ ኃጢአቱን ተረዳ፣ ተገነዘበ። እኔ እኮ ሰው ያወቀብኝ አልመሰለኝም ነበረ። ለካ በዚህ ልክ እግዚአብሔርም ሰውም አውቆብኛል፣ ተጋልጫለሁ፣ በእውነትም እንዲህ አይነት አስከፊ ነገር ሰርቻለሁ ብሎ አዘነ፣ ንስሐ ገባ ይላል። እግዚአብሔርም ንስሐውን ተቀበለለት። እንግዲህ ዳዊት ንስሐ ደግሞ የተለየ የሚያደርገው በልቅሶ ጭምር የታጀበ ነው። ንስሐ በልቅሶ ሲሆን ደስ ይላል። በልቅሶ ያለ እረፍት በማልቀስ ያለ እረፍት ቀንና ሌሊት በማልቀስ ኃጢአቱን እግዚአብሔር ይቅር እንዲለው እንደተማጸነ ያሳየናል። መዝሙረ ዳዊት መዝሙር 6 ቁጥር 6 ላይ እንዲህ ይላል፣ ወአሐጽብ ኩሎ ሌሊተ አራትየ ወበአንብዕ አርአስኩ ምስካቤ ይላል። ምን ማለት ነው ካልን ሌሊቱን ሁሉ አልጋዬን አጥባለሁ፣ በእንባዬ መኝታዬን አርሳለሁ ይላል። ምኝታው እስኪደርስ ድረስ አልጋው እስኪታጠብ ድረስ ነበረ ዳዊት ንስሐውን ኃጢአቱን በደሉ እንዲደመስለት ንስሐው እንዲቀበልለት ወደ ሲያለቅስ ሲማጸን ነበር ማለት ነው። እና እንግዲህ በሶስተኛ ደረጃ ንስሐ የገባው ዳዊት መሆኑን እናያለን። እንዲያው ዳዊት ከጸለያቸው ጸሎቶች በንስሐው ጊዜ ከጸለያቸው ጸሎቶች አንዱ መዝሙር 50 ነው ቁጥር 1 እንዲህ ይላል፣ ተሳለን እግዚኦ በከመ በቤሳለከ ወበከመ ምሕረትከ ደምስስ ኃጢአቴ። የሚገርም መልኩ ነው። እንዲያው ሁል ጊዜ ልንጸልይ ይገባል። በተለይ ንስሐ የሚገቡ ሰዎች ይህን ሊጸልዩት ይገባቸዋል። አቤቱ እንደ ቸርነትህ መጠን ማረኝ፣ እንደ ምሕረትህ ብዛት መተላለፌን ደምስስ እያለ እንደ ምሕረትህ እንደሱ ምሕረት ነው እንጂ እንደኛም ለዛ እኮ ነው በከመ ምሕረትከ አምላክነ ወአኮ በከመ አበሳነ። አምላካችን ወይ እንደ ምሕረትህ እንደ ቸርነትህ ነው እንጂ እንደ በደላችን አይሁን የምንለው ለዛ ነው። ቤተክርስቲያን ሁል ጊዜ በቅዳሴ መካከል ትለዋለች እና እግዚአብሔር በምሕረቱ በቸርነቱ መጠን እንዲምረው ይቅር እንዲለው እየተማጸነ በንስሐ እንዳሳለፈ ያሳየናል። መጨረሻም እግዚአብሔር ንስሐውን ይቅር እንዳለው በደሉን ይቅር እንዳለው ንስሐውን እንደተቀበለለት በደሉን እንደደመሰሰለት ኃጢአቱን እንዳጠበለት መተላለፉን እንዳስወገደለት ሲናገር መዝሙር 31 ቁጥር 1 ላይ እንዲህ በማለት ይናገራል፣ ብፁዓን እለ ተሃድገ ሎሙ ኃጢአቶሙ ወእለ ኢሐሰበ ሎሙ ኩሎ ጌጋዮሙ። ይህ በጣም የሚገርም ነገር ቃል እኮ ነው። መተላለፉ የቀረችለት ኃጢአቱ የተከደነችለት ምስጉን ነው ይላል። መተላለፉ የቀረችለት ኃጢአቱ የተከደነችለት ይቅር የተባለ ምሕረት የበዛለት ቸርነት የበዛለት እግዚአብሔር በምሕረት አይኑ የተመለከተው ኃጢአቱን ይቅር ያለለት ሰው ያ ምስጉን ነው። እግዚአብሔር በደልን የማይቆጥርበት በመንፈስም ሽንገላ የሌለበት ሰው ምስጉን ነው ይላል። ምስጉን ነው እና እግዚአብሔር ኃጢአቱን ይቅር እንዳለው በደሉን እንደደመሰሰለት በምሕረቱ በቸርነቱ እንደተመለከተው ያንን ኃጢአቱን ሁሉ እንዳጠበለት ነብይ እግዚአብሔር ዳዊት ይናገራል። ስለዚህ በርካታ ሰዎች ማንሳት ይቻላል። እንቀጥላለን፣ ትምህርታችንን እንቀጥላለን። ወገኖቼ እግዚአብሔርን አሳዝነዋል፣ እግዚአብሔርን አስከፍተነዋል፣ እግዚአብሔርን በድለናል። እኛ በየቀኑ እንበድላለን፣ በየሰዓቱ እንበድላለን፣ በየዘመናቱ እንበድላለን። ነገር ግን ከንስሐ ከመግባት ዘግይተናል፣ ወደ ኋላ ብለናል፣ ሸሽተናል፣ ርቀናል። እግዚአብሔር ግን ድምፁን ያሰማናል። ንስሐ ግቡ ይለናል፣ ተመለሱ ይለናል፣ በሕይወት ኑሩ ይለናል። በሕይወት መኖር ከፈለግን እንደ ዳዊት፣ እንደ አዳም፣ እንደ እስራኤላውያን፣ እንደ ሌሎችም አባቶቻችን ተመልሰን ንስሐ ልንገባ ከአምላካችን ከእግዚአብሔርም የኃጢአት ስርየት ልናገኝ ይገባናል። እግዚአብሔር አምላካችን እንደነዚህ አባቶቻችን ኃጢአት ሰርተናል፣ በድለናል፣ አስከፍተናል፣ ተላልፈናል፣ ከሕግ ውጭ ሆነናል፣ እግዚአብሔርን አስቀንተነዋልና
ከዚህ ሁሉ ነገር ተመልሰን ንስሐ ገብተን መንግስት እንድንወርስ የአባታችን ሁሉ እግዚአብሔር ቅዱስ ፈቃድ ይሆንልን። ወስብሐት ለእግዚአብሔር አሜን።